ዌልካም ቱ ጥሌማንስ ዩቲዩብ ቻናል። ዩቲዩብን ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አበረታቱኝ። ዛሬ ማወራላችሁ ታሪክ የሚገርም ታሪክ ነው። ከገዛ ልጁ 7 ልጆችን የወለደ አባት አለ፣ የተረገመ አባት። ስለሱ ነው የምነግራችሁ። ስሙ ጆሴፍ ፍሪትስ ይባላል። የሚኖረው አውስትሪያ ውስጥ ነው እና ባለቤት አለው። ባለቤቱ 7 ልጅ ወልዳለታለች። እነዛ 7ቱ ልጆችም ሲያሳድጋቸው በመከራ ነበር ያሳደጋቸው። ማለት ልጆቹን እየመታቸው እየደበደባቸው እና የማይሆን ፊሊንግ እንዲሰማቸው እያደረገ ነበር ሲያሳድጋቸው የነበረው ማለት ነው። ፋይናሊ 7 ልጆችንም ከወለደ በኋላ እነዚህ ልጆች ይሄን ድብድብ ወይ ደግሞ ይሄን ጭቅጭቅ በቃ እየጠሉት ይመጣሉ ማለት ነው። እየጠሉ በመጡ ቁጥር አንድ ነገር ይገነዘባሉ እና ትቶ መሄድ እንዳለባቸው ይገነዘባሉ ማለት ነው። ከዛ ውስጥም ኤልዛቤት አንዷ ነበረች። ኤልዛቤት በዚህ ጊዜ 11 ዓመቷ ነበር። አባቷ ሁሌም ስለሚመታት እሷ ላይ ደግሞ ጭራሽ ይበረታል ማለት ነው። ማለት ከሌሎቹ ለይቶ እሷ መደብደብ በጣም ያበዛል ማለት ነው። በጣም ይመራታል እና በየጊዜው ትጠፋለች። ስትጠፋ ደግሞ ፖሊስ ይዛታል፣ ድጋሚ ወደ ቤት ይመልሳታል። አንቺ ልጅ ነሽ፣ ምንም ስለማታቂ ነው ወደ ቤት ተመለሽ ይላታል ማለት ነው። እሷ ምንም አማራጭ ስላልነበራት 11 ዓመቷ ነው ወደ ቤት ትመለሳለች ማለት ነው። ይሄ ነገር ግን ይሄን ሰውዬ ጆሴፍ የሚባለው የተረገመ አባቷን ያሳስበው ነበር። ማለት እቺ ልጅ በዚህ ሁኔታ የምትቀጥል ከሆነ እኔን ዶሚኔት ልታደርገኝ ትችላለች ወይ ደግሞ ልትቆጣጠር ትችላለች የሚል ፍርሃት ነበረው ማለት ነው። ይሄ ፍርሃቱን በምንም አይነት ሁኔታ ማስወገድ እንዳለበት ይወስናል ማለት ነው። በዚህ ጊዜ ነው ተነል ወይ ደግሞ ግራውንድ መቆፈር እንዳለበት ይወሰነው ማለት ነው። ትልቅዬ ቤት ይገነባል። እዛ ስር ደግሞ ብዙ ክፍሎች ይኖረዋል። ከክፍሎቹ ውስጥ ደግሞ አንደርግራውንድ ይቆፍራል ማለት ነው። ይሄ ሁሉ ነገር የሚያደርገው ኤልዛቤትን እዛ ስር ለማያዝ ወይ ደግሞ እዛ ስር ለማቆየት ማለት ነው። እና ኢንጂነሪንግ ተምሯል፣ ኤሌክትሪካል ኢንጂነሪንግ። ይሄ ሁሉ ነገር በራሱ ጊዜ ነበር ወይ ደግሞ በራሱ ነበር ቢውልድ ያደረገው። ማንም ሰው አላገዘውም ነበር። የላኛውን ብቻ ነበር ሰዎች ያገዙት። ከስር የቆፈረውን አንደርግራውንድ፣ በሮቹን፣ ክፍሎቹን ማንም አያውቅም ነበር። ስፔሻል ኪ ነበሩ፣ ስፔሻል ቁልፍ ነበሩ ማለት ነው። እነዚህ ክፍሎችን ሲከፍት የነበረው ማለት ነው። ይሄ ሁሉ ነገር ሲዘጋጅ የነበረው የገዛ ልጁን እዛ ለማሰር ወይ ደግሞ እዛ ለማቆየት ነው ማለት ነው። ይሄ ነገርም 4 ዓመታትን ይፈጅበታል። አስቡት፣ 4 ዓመታት እና የነዚህ ክላሶች በር ደግሞ በጣም ከባባዶች ናቸው። ማለት አንዱ በር እስከ 50 ኪሎ ግራም ይመዝናል ማለት ነው። አስቡት 50 ኪሎ ግራም በር እናንተ ከፍታችሁ ስትገቡ ምን አይነት ከባድ እንደሆነ መረዳት በጣም ቀላል ነው። እነዚህ የሚያክሉ በሮች ነበሩት ማለት ነው። አንድ ቀንም 4 ዓመታትን ከፈጀበት በኋላ እሷን ያፍናታል። ያፍናት ደግሞ በኬሚካል ነበር። ራሷን ትስታለች እና ራሷን ከሳተች በኋላ እዛ ቤት ውስጥ ይወስዳታል ማለት ነው። አስቡት፣ እዛ ቤት ይወስዳታል ማለት ነው። የዛች ቀን ከገባች ጀምሮ ከዛ አልወጣችም ማለት ነው። ለስንት? ለ24 ዓመታት ማለት ነው። እዛ ስር ያዛት እና ለሚስቱ ወይ ደግሞ ለኤልዛቤት እናት ብሎ የነገራት ብዙ ጊዜ ያው ከቤት ወጣ ስለምትጠፋ በዛው ቀርታ ነው የሚሆነው። በምን ነበር የነገራት ማለት ነው። እሷም ልጄ በቃ ቆርጦላት በዛው ወዳ ነው የሚሆነው። ምክንያቱም ሌላ ጊዜ እየወጣች ትመጣለች ወይ ደግሞ ፖሊሶች መልሷታል። ዛሬ ግን ብሶባታል፣ በዛው ቀርታ ነበር የሚል መላምት ነበር ያስቀምጠች ማለት ነው። ይሄ ሰውዬ ሚስቱን ያሳምናል ወይ ደግሞ የኤልዛቤትን እናት ያሳምናታል ማለት ነው። በዚህ መልኩ እሷ ጠፍታ እንደቀረች ይወስናሉ ማለት ነው። ይሄ ሰውዬ ከዚህ በኋላ ነው ጥቃት ማድረስ የሚጀምረው። ጥቃቱም ሩሙ እዛ ስራ አለ ብያቸዋለሁ። ተነለው ሽንት ቤት አለው። ግን ምንድነው የሚያፈስ ሽንት ቤት ነው ወይ ደግሞ በጎን በኩል ውሃ የሚያስገባ ሽንት ቤት ነው። በጣም መሬቱ ቆሻሻ ነው። ክፍሉ በጣም ጠባብ ነው። ሲፈልግ ነው መጥቶ ምግብ የሚሰጣት። አስቡት፣ የገዛ የራሱ ልጅ ማለት ነው። ክፍሎቹ በጣም ቆሻሻ ናቸው እንዳልኳቸውና ምግብ ሲፈልግ ነው መጥቶ የሚሰጣት ማለት ነው። እና እቺ ሴት በዚሁ መልኩ የተወሰነ ወራትን ትቀምጣለች ማለት ነው፣ እቺ ልጅ ማለት ነው። ፋይናሊ እየመጣ ምን ያደርጋታል? ይደፍራታል፣ የገዛ ልጁን ማለት ነው። የገዛ ልጁን እየደፈራት ልጅ ያስወልዳታል ማለት ነው። እነዚህ ልጆች 7 ልጆች ይደርሳሉ። በየጊዜው እየመጣ እያስወለዳት 7 ልጆች ይደርሳሉ ማለት ነው። እነዚህ ልጆችም ሞኒካ፣ ክርስቲን፣ ማይክል ይባላሉ 7ቱም ማለት ነው። እና ሲያስወልዳት ደግሞ ዶክተር አይጠራላትም ወይ ደግሞ ምንም አይነት ሜዲሲን ነገር አይሰጣትም ማለት ነው። ልክ አርግዛ ለመውለድ ስትደርስ ደብተር ነበር የሚሰጣት። ማለት ይሄ እንደ መጽሐፍ አይነት ነገር ከዚህ ላይ እያነበብሽ መረዳት ትችላለሽ ይላታል ማለት ነው። ማለት የምትወልድበት መንገድ ማለት ነው። አስቡ፣ ምንም አይነት ኢንፍራስትራክቸር የላትም እዛ ስር እና እናቷ ደግሞ እዛ ከላይ የኖረች ነው። ልጇ እዛ ስር እንዳለች ስለማታውቅ ማለት ነው። 7ቱንም ልጅ በዚህ መልኩ ትወልዳለች ማለት ነው። ግን በዚህ መካከል ክርስቲን የምትባል
ልጅ ስትወለድ ትታመማለች 5 ወራ 6 ወራ እያለች ማለት ነውና ስትታመም ምንድነው ያረገችው ትለምነዋለች እባክህን አንተ የኔ አባት ነህ እቺ ልጅም ያንተ ልጅ ናት ትለዋለች ማለት ነው አስቡ የራሷን አባት ማለት ነውና እባክህን ወሷን ወደ ሐኪም ቤት ውሰድልኝ ትለዋለች ማለት ነው እሷን በዚህ ጊዜ ትለምነዋለች እሱም ጠብቂ ችግር የለውም ምንም አትሆንም ሂጂልኝ ከዚህ ይላታል ኢግኖር ያረጋታል ግን ይሄ ነገር አላዛልቀውም ነበር ሰው በተደጋጋሚ ትታመማለች ልጅቷና ትለምነዋለች እሷን በተደጋጋሚ ማለት ነውና አንድ ነገር ማድረግ እንዳለበት ይወስናል እሱ ምንድነው እሷ በግድ ደብዳቤ ያጽፋታል ማለት ነው ምንም ደብዳቤ ነበር ሲያጽፋት የነበረው እኔ ባል አለኝ አግብቻለሁ ግን ባሌ ትቶኝ ሄዷል ሰው እቺ ልጅ የማሳድግበት አቅም የለኝም ስለዚህ እናንተ ያሳድጉ ቤተሰቦቼ ናችሁ በሚል ጽፈሽ ከዛ በር ላይ ታስቀምጫለሽ ልጅቷን በር ላይ አስቀምጣለሁ ከዛም በሩን ከፍቼ ወጥቼ ለሚስቴም ሰርፕራይዝ አረጋታለሁ ማለት ልጃችን ልጅ ወልዳ ታልን ሄደች በሚል ሰርፕራይዝ አረጋታለሁ የሚል ፕላን ያቀርብላታል ማለት ነው ሰው እሷም አማራጭ አልነበራትም ቱ ቢ ኦነስት ትክክለኛ ውሳኔ ነው ብዬ ነው የማስበው ይሄን ነገር ትቀበላለች ማለት ነው ከተቀበለች በኋላ ልጅቷን እዛ ጋር ያስቀምጣታል ራሷ አምጥቶ ከነ ደብዳቤው ጧት ይነሳና በሩን ሲከፍት ልጅቷ ዛለች ደብዳቤው ሙዛ ጋር አለ ማለት ነው የፈጠነ ሮዝመሪ ትባላለች ሚስቱን ይጠራታል ማለት ነው ሮዝመሪ ዩሲዳል አይተሻል ልጃችን ልጅ ወልዳ እዚህ ጥላ ሄደች የተረገመች ልጅ እያለ ይረግማታል ማለት ነው አረ ልጃችንማ ልጅ ካመጣችልን ምንም ችግር የለውም እናሳድጋታለን ትለዋለች ማለት ነው በዚህ መልኩ ክርስቲ ወደዚህ ቤተሰብ ትቀላቀላለች ማለት ነው ማለት እናቷ ከስር ነች ግራውንድ ስር ነች አንደርግራውንድ መሬት እሷ ደግሞ ከላይ ትሆናለች ማለት ነው ወይ ደግሞ ኖርማል መኖሪያ ቤት ውስጥ መኖር ትጀምራለች ይሄ ነገር 3-4 ልጆች ላይ ይደጋገማል ማለት ነው ማለት ታሟል እንደዚህ ሆኗል በሚትልበት ጊዜ ደብዳቤ በግድያ ጻፋት ልጄ ሁለተኛ ልጄ ወልጃለሁ ይሄን ማሳድጉ ሶስተኛ ወልጃለሁ ይሄን ማሳድጉ እያለ ያጽፋታል ልጆቹን በር ላይ ያስቀምጣል እንደዛኛው ሰርፕራይዝ ሚስቱን ያረጋታል ማለት እሷም ደስተኛ ነበረች እናቷ ማለት ነው ምክንያቱም አስቡ የልጇን ልጅ ስታሳድግ ምንም ደስ የማይልበት ምክንያት የለም ደስተኛ ነበረች ማለት ነው ይሄ ነገር ለተወሰኑ ጊዜ በዚህ መልኩ ይቀጥላል ማለት ነውና ፋይናሊ ማይክል የሚባል ልጅ በመሃል ይወለዳል ማለት ነው በየጊዜው ነው አስቡት ምንም አይነት መከላከያ ይሰጣትን በየጊዜው እየሄደ ግንኙነት ሲያረጋት ታረግዛለች ማለት ነው መከላከያ የለም እንዳልኳችሁ ማይክል የሚባል ልጅ ይወለዳል አሁን እነዚህ ልጆች ሲያርጉ ማወቅ ያለባችሁ ነገር ፀሐይ የላቸውም ምንም አይነት ኢንፍራስትራክቸር የላቸውም እንዳልኳችሁና እዚህ ሩማ ውስጥ ዲኮር ትሰራለች ማለት እዛ ባሉት ነገሮች በአበባ በምን በፎቶ እያረገች እነዚህ ልጆች ላይክ ዓለም ላይ ያለው እንዳይሰማችሁ ወይ ደግሞ ዓለም ላይ እንዳሉ እንዲሰማቸው ነበር ያን አበባ እያረገች ስታሳድግ የነበረችው ማለት ነው ይሄ ማይክል የሚባል ልጅ ይወለዳል ይታመማል በዚህ ጊዜ ትለምነዋለች እባክህ ልጄ በጣም ታሟል ወደ ሐኪም ቤት ውሰድልኝ ትለዋለች ማለት ነው ተረጋጊ ይላታል ተረጋጊ እያላት ቀናቶች ያልፋሉ ማለት ነው በዚህ መሃል ልጁ በወራት እያለ ይሞታል ማለት ነው ሲሞት ደግሞ እዛው ጓሮ ውስጥ ነበር የቀበረው ማለት እዛው ቤት ጀርባ ነበር የቀበረው ማለት ነው አስቡት እናት ሆናችሁ ከገዛ አባታችሁ ወልዳችሁ ልጃችሁ ደግሞ በዚህ መልኩ ሲቀበርና ሲሆን በጣም ከባድ ነው ማለት ነው you cannot even imagine ከባድ ሁኔታ እንደነበረ ማለት ነውና ነገሮች በዚህ መልኩ ይቀጥላሉ ማለት ነው ሌላ ልጅም እየመጣ ያስወልዳታል ሲፈልግ ይመታታል ሲፈልግ ምግብ አይሰጣትም ብቻ በጣም ብዙ ነገሮችን ያረጋታል ማለት ነውና በዚህ መሃል ሞኒካ የምትባል ልጅ እዛው አንደርግራውንድ ያደገች ልጅ አለችና እቺ ልጅ ትታመማለች እና በዚህ ጊዜ እሷ 15 ዓመቷ ነበር ስትታመም ወደ ሐኪም ቤት ውሰድልኝ እባክህን ትለዋለች ማለት ነው አሁን ወደ ሐኪም ቤት ለመውሰድ ይወስናል ምክንያቱም ወደ ሐኪም ቤት ካልወሰዳት እቺ ልጅ 15 ዓመቷ ነው ሰውነቷ አድጓል ትልቅ ሰው ነች ያ የወራት ስለነበረ እዛው ቀበረ ማንንም አላወቀም ነበር እቺ ግን ትልቅ ስለሆነች ለመደበቅ በጣም ከባድ ነው ወደ ሐኪም ቤት ለመውሰድ ይወስናል ማለት ነው ግን አንድ ማይንድ ጌም መጫወት ይፈልጋል እዚህ ፖይንት ላይ ያ ማይንድ ጌም ምንድነው አሁንም ደብዳቤ ጻፊ ይላታል ማለት ያ ደብዳቤ ምንድነው እቺኛ ልጄ 15 ዓመቷ ነው አድጋለች ግን ብር የለኝም ባሌ ጥሎኝ ሄዷል ብለሽ ጻፊና ልጅቷ ደግሞ ዝም እንድትል ንገሪያት ይላታል ማለት ነው ይስማማሉ እሷ ምንም አማራጭ የላትም እንዳልኳችሁና ከተስማሙ በኋላ የሆነው ነገር ይጽፋሉ ማለት ነውና ራሱ ወደ ሐኪም ቤት ይወስዳታል ማለት ነው እዚህ ጋር ነበር የሱ ማብቂያ የሚደርሰው ማለት ነው ወደ ሐኪም ቤት ከወሰዳት በኋላ ምንድነው የሆነው ልጅቷን ልክ ዶክተሮች ሳይወጥ አላገኘችም ሰውነቷ ያስታውቃል የሆነ ከሰው ልጅ ለየት ብላ ላይክ እንዳደገች ወይ ደግሞ እንደተወለደች ያስታውቅ ነበር ማለት ነው ፖሊሶች ጥያቄ ይጠይቋታል ልጅቷ ትፈራለች ኢቭን መልስ ራሱ መስጠት አልቻለችም ማለት ነው ሰውየው ወደ ይጠራል ምንድነው ምናምን ብሎ ይጠየቃል
እዛ የተባለውን ነገር ይመልሳል። ደብዳቤውን ያመጣል፣ ሊያሳያቸው ይሞክራል ምናምን። ግን እነሱ የሆነ ነገር ልክ እንዳልሆነ ይረዳሉ ማለት ነው። በዚህ ጊዜ እነዚህ ዶክተሮች ፖሊሶች ጋር ይደውላሉ። ፖሊሶቹም ቀጥታ ይመጣሉ ማለት ነው። ከመጡ በኋላ ምርመራዎች ይደረጋል። ከዛ ልጅቷን ሌላ ክፍል እሱን ሌላ ክፍል ያደርጋሉ። ልጅቷ ላይ ምርመራ ያደርጋሉ ማለት ነው። ሰው የተወሰኑ ልጆችና እናቴ እዛ አንደርግራውንድ ውስጥ የሆነ ቤት ውስጥ ቦታውን አታውቅም፣ እሷ የሆነ ቤት ውስጥ አሉ ብላ ትናገራለች ማለት ነው። ሰው እሷም ሄዶ ቼክ ያደርጋሉ። እዛ አንደርግራውንድ ስር ነች። ሰውየው ይታሰራል እና እሷም የተፈጠረባትን ነገር እንዳለ ታስረዳለች። ይሄ ሰውዬ ብቻ እድሜ ልክ ይፈረድበታል ማለት ነው። በብዙ ነገር ተከሶ በነፍስ ግድያ፣ ሰዎችን በማገት ብቻ በብዙ ነገር ይፈረድበታል እና ስቲል እስር ቤት ያለው ማለት ነው። ሰው what do you think guys? ሰብስክራይብ እንዳይረሳ። ወዳችኋል።